The Israelis spy on the United States. They've always spied on the United States. Do we spy on them also? No. And that's written in stone at the CIA. We do not spy on Israel. But they openly spy on us. They're all over the country stealing defense secrets. Do we spy on other countries? Yeah, we spy on almost every. Why can't we spy on them? It's a political decision that's been made. Yeah, a political decision in the White House, on Capitol Hill. ተነስተልኝ የፈንታሌ ሚዲያ ቤተሰቦች በዛሬው ዕለት ፔንታጎን በጣም አስገራሚ ማስጠንቀቂያ ሰጥቷል። የአሜሪካ ባለስልጣናት አለ ፔንታጎን ከቤንጃሚን ኔታንያሁ ሰላዮች ራሳችሁን ጠብቁ ሲል አሳስቧል። የፔንታጎን የመረጃ ኤጀንሲ ከአሜሪካ ዋነኛ አጋር የሚመጣውን የጸረ ስለላ ስጋት ደረጃ ወደ ከፍተኛ የጥንቃቄ ማዕረግ ወሳኝ ወይም ክሪቲካል ወደሚለው ደረጃ ከፍ አድርጎታል። ምክንያቱም እንግዲህ ኤንቢሲ ኒውስ እንደዘገበው ከሆነ እስራኤል የትራምፕን አስተዳደር በኢራን ጦርነት ላይ የሚያደርገውን ውስጣዊ ምክክር ለመስረቅ በከፍተኛ ባለስልጣናት ላይ ጠንካራ የስለላ ዘመቻ እያካሄደች መሆኑ ተደርሶባታል። ይህ እንግዲህ ልብ በሉ ስፔሻል ሪሌሽንሺፕ አለን ከሚል እንግዲህ ተግባራዊ መገለጫ መሆኑ ነው። የአሜሪካ ባለስልጣናት ራሳቸውን ከሚገዟቸው አገዛዝ የድምፅ ጠለፋ ለመጠበቅ ሲሉ አሁን ጊዜያዊ ስልኮችን በርነር ፎንስ ለመጠቀምና በተለይ በሆቴሎች ውስጥ በሚነጋገሩበት ጊዜ ጥንቃቄ እንዲደረግ ፔንታጎን ማሳሰቢያ ሰጥቷል። የእስራኤል ኤምባሲ ቴልአቪቭ የምትሰልለው ጠላቶቿን እንጂ ወዳጆቿን አይደለም ስትል ተከራክራለች። ለምንድን ነው ግን እስራኤል አሜሪካንን ስትሰልል ዛሬ መጀመሪያው አይደለም፣ በኋላ የዚህን ሰውዬ ትንታኔም ነግራቸዋለሁ። በርካታ ሰነዶች አሉ አሜሪካ ላይ የምትፈጽመው ስለላ። ግን እስራኤል ስትሰልልና ስትያዝ ደግሞ የአሜሪካ ፖለቲከኞች ምን ይመርጣሉ የሚለውን አብረን እንመለከታለን። ዋናው ግን እስራኤል የጨነቃትና የአሜሪካንን ባለስልጣናት በተለይ ለዶናልድ ትራምፕ ቅርብ የሆኑትን እየሰለለች ያለችው ለምንድን ነው? አንደኛ በሁለት ነገር ምክንያት ነው። የፖሊሲ መዛባት ነው። ምን ማለት ነው? በኋላ በስፋት እንሄድበታለን። ዶናልድ ትራምፕ ስትራቴጂክ የሆነ ሽግግር በዚህ ጦርነት ይፈልጋሉ። ቤንጃሚን ኔታንያሁ ፍጹም ድል የሚሉት የማይጨበጥ የማይዳሰስ ግን የሳቸው ፍላጎት አለ። በእነዚህ መካከል በትራምፕና በኔታንያሁ መካከል በኢራን ላይ ያለው ጉዳይ እንግዲህ ያለው ልዩነት ውጥረቱ ፈጥሮታል። አንድ ትራምፕ ዲፕሎማሲያዊ ስምምነትን ይፈልጋሉ፣ ኔታንያሁ ግን ወታደራዊ እርምጃ እንዲቀጥል ይፈልጋሉ። ሌላ የውስጥ መከፋፈል ነው። የፔንታጎን የስለላ ባለሙያዎች ስጋቱን ወሳኝ ሲሉ፣ የዋይት ሃውስ የፖለቲካ ቡድን ግን ዘገባውን ለማስተባበል መሞከሩ በአሜሪካ መዋቅር ውስጥ ያለውን መከፋፈል ያሳያል። አሁን ቅድም እንደሰማችሁት ከሆነ ጆን ኪሩክ በሙያተኛ የደህንነት መዋቅር ካሪየር ኢንተለጀንስ ራንክ ላይ ውስጥ ስላለው ቅሬታ ሲናገር አጋኑ አይደለም። ይህ መዋቅራዊ አለመመጣጠን ስትራክቸራል አሲሜትሪክ በሲአይኤ እና በኤንኤስኤ ውስጥ የታወቀ ሀቅ ነው። ስለዚህ እነዚህን ጉዳዮች እንዴት ነው የምናያቸው ነው። አሁን እሱ እንደሚለው የፖለቲካ አሰላለፍ የተለመዱ የጸረ ስለላ ደንቦች ካውንተር ኢንተለጀንስ ፕሮቶኮል ወደ ጎን በመግፋት የበላይነት ሲይዝ የሚፈጠረው ቀጥተኛ ውጤት ነው። ወይም የፖለቲካ ውሳኔ ከካውንተር ኢንተለጀንስ ፕሮቶኮል ከሚፈቅደው ውጪ ሲሆን የሚመጡ ችግሮች ናቸው ይላል። አሁን the one way mirror የሚሉት ነገር አላቸው እነሱ። የአሜሪካ እስራኤል ስለላ አንድ አቅጣጫ መስተዋት እንደማለት ነው። በስለላው ዓለም በአሜሪካና በእስራኤል መካከል ያለው ግንኙነት ብዙን ጊዜ መዋቅራዊ አለመጣጣን አለበት። እንደዛም ተደርጎ በስፋት ይገለጻል። አሜሪካ ለምሳሌ የአምስቱ አይኖች 5 eyes ከዚህ በፊት የተነጋገርናቸው የስለላ ማዕከሎች ወይም ስምምነቶች ወይም አጋር ሀገሮች እንግሊዝ፣ ካናዳ፣ አውስትራሊያ፣ ኒውዚላንድ ናቸው። እነዚህ ሀገሮች እርስ በእርስ ስለላ የሚባል አይሞከርም። አንዱ አንዱን አይሰልልም። ይህ ደንብ ግን በአሜሪካና በእስራኤል መካከል ገዢ አይደለም። ይሄን ነው በደንብ መታወቅ ያለበት።
በተለይ የአሜሪካ አቋም ይላል እሱ የፖለቲካ እገዳን በተመለከተ በይፋ ይላል ከዋይት ሃውስ ጀምሮ ወደ ታች እስራኤልን እንደ አንደኛ ደረጃ አጋር ለመያዝ የሚያስገድድ አለ። ያልተጻፈ ግን ጠንካራ የፖለቲካ መመሪያ አለ ይላል። ይህ ማለት በእስራኤል ውስጥም ወይም በእስራኤል ባለስልጣናት ላይ የሚደረጉ ጠንካራና ወይም በግልጽ ያነጣጠሩ ስለላ ስራዎች በፖለቲካ አመራሩ ጥብቅ ቁጥጥር ይደረግባቸዋል። ከፕሮቶኮሉ በላይ የፖለቲካው ተጽዕኖ የተጫነ ነው ይላል። ወይም ሙሉ ለሙሉ የተከለከሉ ናቸው ይላል። እነሱም መሰለን እነዚህን ድንበሮች አልፎ ለሚሄዱ ወይም የሚሞክሩ የመስክ ኦፊሰሮች ስራዎቻቸው በበላይ ኃላፊዎች ሲዘጉባቸው ይገኛል ይላል። የእስራኤል አቋም ለህሉና ቅድሚያ መስጠት ነው። እስራኤል ግን አሜሪካኖች እንደሚያስቡት አይደለም የምታስቡ፣ በተቃራኒ ነው። ለብዙ አስርተ ዓመታት ከህሉና ስጋቶች ጋር በመታገል የዳበረ እነሱም እንደሚሉት የእስራኤል የስለላ ዶክትሪን የሚያዘው እስራኤል በየትኛውም ይላል የውጭ ኃይል ላይ አልፎ ተርፎም ይላል በዋና ረዳቷ የአሜሪካ ላይ ጭምር በመቶ መተማመን አንችልም ብሎ አስምረዋል። ልብ በሉ። አሜሪካኖች ግን በእስራኤል ላይ ሁሉ ስለላ እንዲቆም የሚያዙ ፖለቲከኞች አሏቸው። ይሄ በጣም የሚገርም እኮ ነው በነገራችን ላይ። ስለዚህ ዋሽንግተን በእስራኤል የደህንነት ላይ ተጽዕኖ የሚያሳድሩ ውሳኔዎች የምታደርግ ከሆነ ልብ በሉ። ለምሳሌ ኢራን ጋር የሚደረጉ ሚስጥራዊ ድርድሮች በእስራኤል የስለላ ዶክትሪን እንዴት ነው የሚታዩት ካላችሁ፣ በማንኛውም መንገድ ቢሆን እውነታውን የማወቅ ብሔራዊ የደህንነት ግዴታ ይጥልባቸዋል። ይሄ ዶክትሪን በማንኛውም ዋጋ ከኢራን ጋር የሚደረግ ሚስጥራዊ ስምምነት ዋጋ ከፍለንም ማግኘት አለብን የሚል ዶክትሪን ነው የሚከተሉት። ስለዚህ ይሄ በጣም እያጨቃጨቀ ያለ ጉዳይ ነው። ለምሳሌ ብንወስድ አሁን በኦቫል ኦፊሱ ላይ እና የአሜሪካ ምክር ቤት ድረስ የተደረገውን የፖለቲካ ውሳኔ ይሄ ሰውዬ እንግዲህ በደንብ ኢንተርቪውን ብሰሙ ሲጠቅስ በጉዳዩ ላይ የሀገር ውስጥ የፖለቲካን ተጽዕኖ ማሳያ ቁልጭ አድርጎ የሚያሳይ ነው። ለምሳሌ ይላል ቻይና እና ሩሲያን ካሉ ሀገሮች ጋር የሚፈጠር የስለላ ፍጥጫ በተለይ የእስራኤል የስለላ በአሜሪካ መሬት ላይ ሲደርስበት የሚከተለው አሁን ልብ በሉ፣ በአሜሪካ ውስጥ ቻይናም ሩሲያም ይሰልላሉ። የነሱ የስለላ ፍጥጫ ወይም ሲሰልሉ የተገኙት በአንድ በኩል፣ በሌላ በኩል ደግሞ የእስራኤል ስለላ በአሜሪካ መሬት ላይ ሲያዝ የሚከተሉት መንገድና የሚሰጠው የፖለቲካ ውሳኔ በጣም አስገራሚ ነው። ለምሳሌ አሁን ስለላ በተለመደው መንገድ እንዴት ይታያል ነው። አንድ ሰላይ ሲያዝ በይፋ ማጋለጥ፣ ማዕቀብ መጣል አገር ከሆነ የተለመደው አሰራር ነው። ሰላዮቹ በይፋ መክሰስ፣ ዲፕሎማቶችን ማባረር፣ የኢኮኖሚ ማዕቀብ መጣል በሀገሮች ላይ ይሄ የተለመደ አሰራር ነው። እስራኤል ላይ ሲመጣ ግን የዝግ በር ዲፕሎማሲ ነው የሚከተሉት ይላል። እንደዚህ ያሉ ክስተቶች ሁልጊዜ ማለት ይቻላል ከህዝብ እይታ ውጪ በዝግ በር ነው የሚታዩት ይላል። የስለላ አካላት ያለምንም ይፋዊ የፍርድ ቤት ክርክር ወይም የፕሬስ መግለጫ ከሀገር ለቀው እንዲወጡ የፖለቲካ ሽፋን ይሰጣቸዋል። ሲሆኑ የእስራኤል ሰላዮች ሲሆኑ፣ የአሜሪካ ሰላዮች ግን በየትኛውም መልኩ እስራኤል እንዲሰልሉ አይፈቀድም። እኛም አንሰልልም ይላል። ሰምታችሁት ከሆነ ሌላው ምንድን ነው? የሁለት ወገን ፓርቲዥን ለምሳሌ የአሜሪካ ኮንግረስ የውጭ ሀገር ሰርጎ ገብነትን በጋራ ያወግዛል። ሁለቱም ምክር ቤቶች ማለት ነው። የሴኔቱም የኮንግረሱም ያወግዛል። ከእስራኤል ጋር ሲሆንስ ጠንካራ የሁለቱ ወገን በዲሞክራቲም በሪፐብሊካንም በእስራኤል በኩል ሲሆን የሀገር ውስጥ ውጥረቱ ይገርማል ነው የሚለው። ለምን? በካፒታል ሂል ለእስራኤል ያለው ጠንካራ የሁለቱም ወገን ማለት ነው የዲሞክራቶችን በሉ ሪፐብሊካኖችን በሉ ድጋፍ አለ። ይህ ይፋ እርምጃ መውሰድ ለማንኛውም አስተዳደር የፖለቲካ መርዝ ያደርገዋል። ስለዚህ በጎን ሸኟቸው ይባላል። ስለዚህ እንደዚህ አይነት ኤክሰፕሽናል ቱ ዘ ሩል ነው በነገራችን ላይ ከህግ ውጪ የሆነ የተለየ ሁኔታ ማለት ነው። አሁን በጣም አስቸጋሪ የሆነ ጉዳይ ይሄ ነው። ዶናልድ ትራምፕ በሚስጥር የኢራንን መያዝ አትችልም፣ በየትኛውም ዋጋ ከፍለን
እንመነትፋለን እያሉት ነው። ሲአይኤ ምን አለ በበኩሉ ተጠንቀቁ፣ ከቤንጃሚን ኔታንያሁ ሰላዮች ተጠንቀቁ ተብሏል። ስለዚህ የውጥረቱን ደረጃ በደንብ ያሳያል ማለት ነው። በሁለቱ መካከል አሁን አደገኛ የመቀዳደም ጉዳይ አለ ማለት። ስለዚህ ከዚሁ ሳንወጣ አሁን እኛም በተደጋጋሚ የምንለው ዶናልድ ትራምፕም ቤንጃሚን ኔታንያሁን አለምክንያት አልሸሹትም። አንድ ሁለተኛ ደግሞ የቤንጃሚን ኔታንያሁ የፖለቲካ አስተዳደር ወይም የዘረጉት ስርዓተ መንግስት ወይም የሊኩድና የቀኝ አክራሪው ኃይል ጋብቻ አሜሪካንን ብቻ ሳይሆን ዓለምን አስደንግጧል። ዓለምንም ከፍተኛ ዋጋ እያስከፈለ ነው። የእስራኤል ሰላም ወዳድ ልጆች ወደፊት መምጣት አለባቸው ስንል በተደጋጋሚ እንናገራለን በዚህ ሚዲያ ላይ። አሁን ይገርማቸዋል ፒው የሚባል የምርምር ማዕከል ማለት ነው፣ ፒው ሪሰርች ሴንተር የህዝብ አስተያየት ጥናት አድርጎ ነበር በቤንጃሚን ኔታንያሁ የስርዓተ መንግስት ላይና የሚከተለው የፎሬን ፖሊሲ ጉዳይ ላይ ጥናት አድርጎ ነበር። ጥናቱ ምን ይላል? እንግዲህ ጀነራሊ ስናየው እስራኤል በዓለም አቀፍ ደረጃ የገጠማት የፖለቲካና የስነ ምግባር መስፈርቶች መናጋትን ያሳያል። ኢቲካል የሆነ ፎሬን ፖሊሲ፣ ኢቲካል የሆነ ፖለቲካል ዲሲዥን፣ ኢቲካል የሆነ ሂውማን ሰው የሚሸጥ ለሰው ክብር የሚሰጥ ውሳኔዎችን በደንብ የፈተሸ ነው። በነገራችን ላይ ለምሳሌ ይሄ ዓለም አቀፋዊ የገጽታ ውድቀት ግሎባል ዲስአፕሮቫል በሚል ላይ ከተደረጉት ጥናቶች ውስጥ ማለት ነው እስራኤል በዓለም ህዝብ ዘንድ ያላት ተቀባይነት በከፍተኛ ደረጃ ፍሪ ፎል እንደሆነ ያሳያል። 67 በመቶ አማካኝ ቁጥር በተጠኑ 36 ሀገራት ውስጥ ከግማሽ በላይ የሚሆነው አዋቂ ህዝብ ለእስራኤል ያልተደሰተ ወይም አሉታዊ አንፌቨረብል አመለካከት አለው። ምቹ ወይም አዎንታዊ እይታ ያላቸው ሰዎች ከ25 በመቶ በታች ናቸው። አስቡት። የሙስሊም ሀገራት ብትመለከቱ በተለይ እንደ ባንግላዴሽ፣ ኢንዶኔዥያ፣ ማሌዥያ፣ ፓኪስታን፣ ቱርክ እንዲሁም በምዕራብ ባንክና በምስራቅ ኢየሩሳሌም ያሉ የሙስሊም ማህበረሰቦች እስራኤልን የሚቃወሙት ፍጹም ጠንካራ በሆነ ጉዳይ ነው። ሌላው በቤንጃሚን ኔታንያሁ ላይ ኖ ኮንፊደንስ ኢን ኔታንያሁ በሱ ላይ እምነት የለንም የሚል የተደረገው ጥናት ደግሞ ከሁሉም በላይ አስፈሪ ነው። በጣም ይገርማችሁ በኬንያና ፊሊፒንስ ሀገሮች ብቻ ነው እሱንም ግማሽ የሚያህሉ ኔታንያሁን ወይ በሚሰጠው ፖለቲካ አመራር እናምናለን ያሉት። ሌሎቹ በተደረገው ጥናት መሰረት ሙሉ በሙሉ በኔታንያሁ የፖለቲካ አካሄድና ውሳኔዎች ላይ ምንም አይነት እምነት የለንም ይላል የዓለም ህዝብ። እንግዲህ ይሄ 36 ሀገሮች ውስጥ የተደረገ ጥናት ነው። ስለዚህ በተደጋጋሚ እንደምንናገረው ቤንጃሚን ኔታንያሁ የእስራኤል መንግስትና ህዝብ ማሳያ አይደለም። ይሄ የዛይኒስት ሙቭመንት የሚባለው እንቅስቃሴና ጁዳይዝም የተለያዩ ነው የተባሉ ሰዎች የሚሟገቱት አለ ምክንያት አይደለም። ዛይኒስት ፖለቲካል ሙቭመንት ነው፣ ጁዳይዝም ደግሞ እምነት ነው። በእነዚህ መካከል ባለ ክፍተት ነው አክራሪና ከሌላው ጋር ደግሞ ፒስፉል ኮኤግዚስተንስ በሆነ ሁኔታ መኖር የሚፈልጉ የእስራኤል ልጆች ያሉት። ኢቨን አሁን ባለው እስራኤል ውስጥ ያለው ፖለቲካ ተቃዋሚ ኃይሎች እንኳን የቤንጃሚን ኔታንያሁን አካሄድ አብዝተው ይቃወማሉ። ከ2025 ወደ የታየው ፈጣን ለውጥ በተለይ አስፈሪ ነው፣ ፍሪቮል ነው። ይህ በ2026 ጥናት ነው ከየካቲት 8 እስከ ግንቦት 13 የተካሄደ እንደሚያሳየው ባለፈው አንድ ዓመት ውስጥ ብቻ የእስራኤል ጥላቻ በከፍተኛ ሁኔታ ጨምሯል። በጣም ነው እያገለላት ያለው ከዓለም። ግን እሱም ይህን ኢንተርፕሬት እንዴት ያደርገዋል? ዓለም እስራኤልን ስለሚጠላ ነው ይላል ቤንጃሚን ኔታንያሁ እንጂ እሱና እሱ ከተጋባቸው የቀኝ አክራሪ ኃይሎች ጋር ያለውን የፖለቲካ ልዩነት ለመፈተሽና ለማየት ፈቃደኛ አይደለም። አሁን ተመልከቱ በሊባኖስ ላይ የሚሰራው ይሄ
የእስራኤል ማሳያ አይደለም የምንለው ለዛ ነው። በተደጋጋሚ የምንናገረው አሁንም በሰላም መኖር የሚፈልጉ ደጋግሜ እዚህ ሚዲያ ላይ ሰርቻ አይታችሁታል። የእስራኤል ወታደራዊ መኮንኖች፣ የሞሳድ ኃላፊ የነበሩ፣ የባህር ኃይል አዛዥ የነበሩ በርካታ እኛ ወታደራዊ ድል ማግኘት ደጋግመን ችለናል። ግን ይህ ወታደራዊ ድል ፖለቲካዊ ድል አድርጎ በማስቀጠልና ከጎረቤት ሀገሮች ጋር በጋራና ፒስፉል ኮኤግዚስት ባደረገ ሁኔታ ለመሄድ አልቻልንም። ስለዚህ ፖለቲካዊ ድል የሌለው ወታደራዊ ድል አይጸናም። ወታደራዊ ድል የሚጸናው ፖለቲካዊ ድል ካለው ነው፣ ወይም የፖለቲካ ኤግዚት ስትራቴጂ ካለው ነው። ቤንጃሚን ኔታንያሁ ግን የምዕራቡ ዓለም እያየ 75,000 የፍልስጤም ንጹሃንን በሐላል አጭደው በልተዋል። ይሄ በየትኛውም ብትፈልጉ ሰብአዊ መብት ሪከርድ ላይ በተባበሩት መንግስታት በኢንተርናሽናል ክሪሚናል ኮርት ተረጋግጦ ቤንጃሚን ኔታንያሁ የእስር ዋራንት ተቆርጦበት ያለ ፖለቲካ ኃይል ነው። አሁንም በጣም ወዳጅ ከሚባል ነው የአሜሪካ ፖለቲካ ኤሊቶች ጋር ይሄን ያህል በር ከፍቷል ማለት ነው። ግን እዚህ ላይ ለዚህ ሁሉ ቁልፍ የሆነ ጉዳይ ምንድን ነው? ለምንድን ነው አሜሪካ ከኢራን ጋር የምትደራደረው ካልን ይሄ በጣም ይገርማቸው በጣም ናቹራል የሆነ የነበረው የፖለቲካ አመጣጥ የሚሊተሪ አመጣጥ ጉዳይ አሁን የአሜሪካና እስራኤልና የኢራን ጦርነት በቀጠናው ላይ ያስከተለው የኃይል የሚዛን ሽግግር የወለደው እንጂ ዶናልድ ትራምፕ ለኢራን ህዝብ ያበረከቱት አስተዋጽኦ ወይ ዶናልድ ትራምፕ ቤንጃሚን ኔታንያሁን የመካድ ጥያቄ አይደለም። ጥያቄው ያለው ሪያሊቲ ግን በዲፕሎማሲ መንገድ ካልተፈታ አጠቃላይ ጥፋት ነው። ስለዚህ አሁን ከዚህ ቀጥሎ በጥልቀት የምናየው ምንድነው? የአሜሪካና እስራኤል የኢራን ጦርነት በቀጠናው ላይ ያለው የኃይል ሚዛን ነው ወይስ ፓኪስታን፣ ቻይና፣ ህንድ፣ ቱርክ ስምምነት ብለው ስለለመኑ አይደለም? ፋክቱን አብረን እናያለን። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ይህ ቻናል በጠላፊዎች ተወስዶ ነበር። ስለዚህ ለበርካታ አድማጮቻችን እንዲደርስ ሼር ብታደርጉልን በጣም ደስ ይለናል። አንድ እውነት አለ። አሜሪካና እስራኤል የመጨረሻዋ የቁማር ጨዋታ ላይ ደርሰዋል። ምክንያቱም ቅድም ብያችሁ ግልጽ የሆነ የፖሊሲ ሽፍት አለ። ይሄ ምን ማለት ነው? ለምሳሌ ኢራንን በተመለከተ የፈለገ ማንም ሰው ቢል አሁን በፊት ከነበረችበት የተሻለ አንድ ስቴፕ ወደፊት መታለች። በ2026 የተካሄደው የአሜሪካና እስራኤልና የኢራን ጦርነት በቀጠናው ላይ ያስከተለው የኃይል ሚዛን ሽግግር ይህን እውነታ መረዳት አለመረዳት አንድ ነገር። ለምሳሌ የኢራን አዲሱ የመከላከል ስትራቴጂን the new deterrence strategy ብንወስድ በፊት በነበሩበት ምንድን ነው? ጥቃቶችን መከላከል ነው። ባልተዘጋጁበት በተኙበት ማዕት የወረደባቸው ናቸው። ይሄ ምንም አይነት ክርክር የለው። ስለዚህ ከድንበር ውጪ ባሉ አጋሮች አይደለም። አሁን በፊት ምንድነው? በፕሮክሲ ዋር በሚል አሁን ግን መከላከሉ የኢራን የሚጀምረው ምንድነው? ከድንበር ውጪ ሳይሆን በድንበር ውስጥ ባለ ነው። ወይም ኦፌንሲቭ ዲፌንስ አጥቂ መከላከያን ያላት። ይህ ምን ማለት ነው? የሜንላንድ ዲተረንስ ማለት ነው። አሁን መከላከያው የሚጀምረው ከራሷ ከኢራን መሬት ነው። እነዚህን ኃይሎች የሚያጠቋትን ጦርነቱ ወቅቱ በጦርነቱ ወቅት የኢራን ህዝብ ያሳየው ጠንካራ አንድነትና የውጭ ጣልቃ ገብነት መቃወምን ለሀገሪቷ ትልቅ መሰረት ሆኗል። አሁን የድርድር ባርጌኒንግ ፓወር መጀመሪያ ምን ነበረ? የዲሞክራሲ ጥያቄ የሚጠይቁ ነበሩ። የነበረውን ኢስላሚክ ገቨርንመንትን ወደ ሲቪል መቀየር ፍላጎት ያላቸው የተለያዩ ብዙ ኢንትረስቶች ነበሩ። ግን ታንክስቱ አሜሪካን እንደ እስራኤል አንድ ላይ ኢራን የሚባለውን ጨፍልቀው መጥተው እሱ ብቻ አይደለም የኢራንን ሲቪላይዜሽን ከ3000 ዓመት በላይ የተሻገሩ የፐርሺያን ሲቪላይዜሽንን እናወድማለን ብለው ህዝቡን በአንድ ቋት ውስጥ ክተት ውስጥ ከተውታል።
ያ ምን ሆኗል ማለት ነው? ኢራን የመከላከል አቅሟ ከውስጥ ወደ ውጭ እንዲሆንላት ሆኗል ማለት ነው። ሌላው ምንድነው? የጂኦፖለቲካ ካርታዎች ናቸው እንዳልነው ነው። ኢራን አንዱ ቁልፍ ማነቃነቅ ያደረገችው ምንድነው? የሆርሙዝ ወሽመጥ ነው። ይህን ሙሉ ለሙሉ መቆጣጠር መቻሏን ምን አድርጋለች? አረጋግጣለች። ይህ የዓለምን ነዳጅ ስንት 1/5 ይወስናል። ቀላል ኃይል አይደለም። ሌላው ምንድነው? የኢራን ሚና ከቀጠናዊ ጉዳይ አልፎ ዓለም አቀፍ ተጽዕኖ ወዳለው ተሸጋግሯል። እነዚህ ሂደቶች ጦርነቱ ከመጀመሩ በፊት ያልነበሩ በጦርነቱ ሂደት ውስጥ የተወለዱና የግድ ፖለቲካዊ ዲፕሎማሲያዊ መፍትሄ ብቻ ሊኖር እንደሚችል ወይም ያስገደዱ መሰረቶች ናቸው። ለዚህ ነው ቤንጃሚን ኔታንያሁ የታወሩት፣ ሌላውም ማይል የታወረው በተለይ ግሎባል ኤሊቱና መሳሪያ ሻጩ በማንኛውም መልኩ ፍጹም ድል እንፈልጋለን ይላል። ዶናልድ ትራምፕ እኮ ፍጹም ድል አልጠሉ፣ ግን መሬት ላይ ያለው ጨዋታ ተቀይሯል። ሁለተኛው ምንድን ነው? ከባዱ የእስራኤልና የአሜሪካ ኃይል አንዱ መዳከም ነው። ይሄ ግልጽ ነው። ከጥቅምት 7 እንግዲህ በኋላ እስራኤል በቀጠናው ላይ ፍጹም የበላይ ለመሆን ሪጂናል ሄጂሞን የነበራትን እቅድ ሐማስ በጀመረው ጥቃት በኢራን ወታደራዊና ኢኮኖሚያዊ ጥንካሬ ተገቷል። ይሄ ውሸት አይደለም፣ እውነት ነው። መሬት ላይ ያለው እውነት ነው። ለምሳሌ የአሜሪካ የጦር ሰፈር ጥያቄዎች አሁን በፊት ከለላዎች ነበሩ፣ አሁን ዕዳዎች ሆኗል። አረቦቹ በአረብ ሀገራት ራሱ ላይ የአሜሪካ ጦር ሰፈሮችን የማስተናገድ እውነተኛ ጠቀሜታ አሁን ላይ ጥያቄ ውስጥ ወድቋል። አንዱ ይሄ ነው። የግድ ፖለቲካዊ ድል ኢቭን የጦርነት ድል አግኝተናል ካል ወደ ፖለቲካዊ ድል፣ ዲፕሎማሲያዊ ድል ትራምፕ ምንድን ነው ስትራቴጂክ የሆነ ሽግግር ኢራንስ እስራኤልስ ኔታንያሁ ፍጹም ድል፣ መንግስቱን ማውደም፣ ሚሳይሎቹን ማውደም፣ ኒኩለሮቹን ማውደም ኤቭሪቲንግ ይላል፣ ግን በአሜሪካ ተለጥፎ ማለት ነው። ሌላው ምንድነው? የጋራ ደህንነት ውድቀት ነው። ይሄ ቁልፍ ፌለር ኦፍ ኮሌክቲቭ ሴኪሪቲ ነው። የአረብ ባህረ ሰላጤ ሀገራት ለአሜሪካ መከላከያ ከፍተኛ ገንዘብ ቢከፍሉ የአሜሪካ ጦር ግን የኢራን ድሮኖችና ሚሳይሎችን እላያቸው ላይ እየዘነቡ እያየ ማስቆም አልቻለም። ይሄ አንዱ ፋክተር ነው። ለምን የግድ ድርድር ውስጥ መምጣት ያስፈልጋል የተባለው ለዛ ነው። ተቀይሯል። ወደ ተለየ ሽግግር ውስጥ ተገብቷል። ይሄን መቀበል የማይፈልጉ በርካቶች አሉ። ሌላው ምንድነው? ሶስተኛው የአረብ ሀገራት አዲስ የፖለቲካ አቋም ነው። ምን ማለት ነው? ይህ ሁኔታ እንግዲህ አስቡት። የባህረ ሰላጤው አረብ ሀገራት ሳውዲንም ኤምሬቶችንም ውሰዱ፣ በአሜሪካና በኢራን መካከል ያላቸው ግንኙነት ወይም ጉዳዩ ይፈታ የሚሉበት መንገድ ባላንሱን አጥቷል። ምክንያቱም የቀጠናው አለመረጋጋት ለመቀነስ አረብ ሀገራት አሁን በሁሉም ወገኖች መካከል ዘላቂ ሰላም እንዲመጣ ይፈልጋሉ። ግን እንደነ ኤምሬትስ አይነቶች ደግሞ በአብርሃም አኮርድ ጫና ውስጥ በፍጹም ድል የሚሉት እንግዲህ ኤምሬት ማለት ኢራን ውስጥ ብጥሏት ቀበሌ ከሆነች ነው፣ ምናልባት የአንድ ሰፈር ቀበሌ ልጆች። ሌላው ምንድነው? የአረብ መሪዎች የአሜሪካን ፕሬዚደንት ዶናልድ ትራምፕ ለኢራን የተወሰኑ ጥቅማ ጥቅሞች በመስጠት የሰላም ስምምነት ያምጡልን እያሉ ቀን በቀን እየገፏቸው ነው ያሉት። ይሄ ሃርድ ፋክት ነው። ለምንድን ነው የሚደራደሩት? ለምን አያጋዩዋትም? ለምን አወድሟትም ይባላል። ግን ሃርዱ ፋክት ይሄ ነው እንጂ ዶናልድ ትራምፕ ዛሬ ጨርሰው ቢሆን ይችላሉ። በኋላ ያሉትን አሰማቸዋለሁ። እሳቸውን ወደ ቀልባቸው ተመልሰው የተናገሩትን አብረን እናያለን። ሌላው ምንድነው? የኢራን የውጭ ፖሊሲ ሽግግር አንዱ ፋክተር ነው። ምን ማለት ነው? እንግዲህ በአጭር ጊዜ ውስጥ የኢራን የውጭ ፖሊሲ ዋነኛው ትኩረት ከነበረው ምን ነበር? በፊት የኒኩለር ጉዳይ ነበረ። አሁንስ ወዴት ተቀይሯል? የጂኦፖለቲካና የመከላከያ ስትራቴጂ የበላይነት ይዟል። አሁን የፎሬን ፖሊሲው ሽግግር የኒኩለር ጉዳይ አንድ ጉዳይ ነው፣ እሱ አይደለም። አሁን አጠቃላይ ባለው ክልላዊ የጂኦፖለቲካል እጣፋንታና የመከላከል ስትራቴጂ የበላይነት ኦፌንሲቭ ዲፌንስ እዛ ላይ መተናል ማለት ነው። ስለዚህ ኢራን አጋሮቿን በተለይ ሊባኖስ እንደ መሳሪያ
እንደማትጠቀም ለማሳየት እስራኤል ቤሩትን የምትመታ ከሆነ ከሰላም ድርድሩ እወጣለሁ። ለምሳሌ ኢራን አሁን አጋሮቿ እንደ ሊባኖስ ብታዩ መሳሪያ መጠቀም አያስፈልጋትም። ምን እንደምትለው ኦኬ፣ እንደዛ ከሆነ እስራኤል ቤሩትን የምትመታ ከሆነ ከሰላም ንግግር እወጣለሁ ትላለች። ይሄ ለኔታንያሁ በቃ ብፌ በሉት፣ የቀውስ ብፌ የፈለገውን ያነሳል። ለዶናልድ ትራምፕ ግን እንደዛ አይደለም። ይሄ ነው ከኔታንያሁ ሰላዮች ተጠንቅቁ ያለው ፔንታገን። ለዚህ ነው ምክንያቱም የሊባኖስን ሰላም ሳቦታጅ በማድረግ ኔታንያሁ ኢራን እስራኤል እንድትመታ ይፈልጋል። ከዛ በኋላ ወደ ፉል ስኬል ዋር አሜሪካን ይዞ ለመግባት ነው ፍላጎታቸው። ዶናልድ ትራምፕ ግን ኢቭን ዛሬ ሌሊታውን በጣም ከፍተኛ ቀውስ ነበር። በነገራችን ላይ ኢራንም ተኩሳለች፣ አሜሪካንም ተኩሳለች መልሶ። ግን አሜሪካኖች ግን የሰላም ስምምነቱ ላይ አሁንም እዛው ላይ ቆመናል አሉ። ምክንያቱም ያን ሊያጡት አይፈልጉም። ይሄ ሃርድ ፋክትን ነው መቀበል። ለዚህ ነው ዶናልድ ትራምፕ የተጨነቁት። ለዚህ ነው ዶናልድ ትራምፕ በስምምነት በስትራቴጂክ የሆነ ኢንትረስት ላይ መስማማት የሚፈልጉት። ኔታንያሁስ ፍጹም ድል ይላል። ስለዚህ እነዚህ አካሄዶች ዶናልድ ትራምፕን ያስገደዱ ያስጨነቁ ጉዳዮች ናቸው። የዶናልድ ትራምፕን ጭንቀት መረዳት ጥሩ ነው። እዚህ ላይ ምን ማለት ነው መረዳት ጥሩ ነው ስላችሁ፣ በፊት ምንድን ነው ያሉት? ዩራኒየሙን አሉ 60% የበለጸገውን ካላመጡ ሞቼ ይገኝ። አሁን ከሱ ውጭ ምስማማሉ አሉ እኮ ዶናልድ ትራምፕ። አይገርምም? እንዴት ምን አሉ? ሌላስ ተጨማሪ? አብረን እንቆይ። ፈንታሎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። አሁን ዶናልድ ትራምፕ ለተሰበሰቡ ጋዜጠኞች በሰጡት መግለጫ ላይ የመጀመሪያ ያሉት ምንድን ነው? ከኢራን ጋር ቅድም ያልኳቸው ነው፣ ጦርነት ውስጥ መግባት አይፈልጉም። የመጀመሪያ ምክንያታቸው የወታደራዊ እርምጃ ስጋቶችና ፖለቲካዊ መዘዞችን ነው ዶናልድ ትራምፕ ያስቀመጡት። ምን ማለት ነው? ትራምፕ የዩራኒየም ክምችት አሉ በኃይል ለመውሰድ የታቀደ ወታደራዊ እቅድ ውድቅ አድርገውታል። ለዚህ የሰጡት ምክንያቶች ቀደም ሲል የሀገር ውስጥ ጫና እንዳለባቸው ነበር የሚነገረው። አሁን ግን በደንብ ሕሊናቸው ላይ አመዛዝነው ምን አሉ? የሰጡት ምክንያት ምንድን ነው? ጂሚ ካርተር ኢፌክት ይባላል። ይሄን ዶናልድ ትራምፕ መስማትም ማየት የማይፈልጉት ነው። ዶናልድ ትራምፕ ካላቸውም ኢጎ መውደቅ፣ ማነስ፣ መሸነፍ ቢያንስ ኮምፕሮማይዝ ያደርጋሉ እንጂ እንደሚሸነፉ አውቁ አይሸነፉም፣ ልሞክርም አይሉ። ስለዚህ ትራምፕ በ1980 በኢራን የአሜሪካ ኤምባሲ ታጋቾችን ለማስለቀቅ ተሞክሮ የነበረውና በሽፈት የተጠናቀቀውን ወታደራዊ ዘመቻ በማስታወስ እንደ ጂሚ ካርተር መሆን አልፈልግም ብለዋል። ይህ በምርጫ ዋዜማ ላይ ሌላ ወታደራዊ ውድቀት ውስጥ ላለመግባት ያላቸውን ስጋት የሚያሳይ ነው። ኔታንያሁ ግን ይሄ አይገባቸውም። የሎጂስቲክና የጦርነት ቀጠና ፈተናም አላሉ። ትራምፕ ኦፊሻሊ አድሚት ያደረጉት ነገር እንደ ቬኔዙዌላ በጥቂት ደቂቃዎች ውስጥ ገብተን መውጣት የሚቻልበት ሁኔታ አለመኖሩን ነው የገለጹት። ደጋግመን ብለናል እኛ የዩራኒየም ቁሳቁስን ለማውጣት የአሜሪካ ጦር አሉ በጦርነት ቀጠና ውስጥ ከ1 እስከ 2 ሳምንት መቆየት እንደሚኖርበትና ይህም ከፍተኛ የሎጂስቲክ መሳሪያዎች እንደሚጠይቅ ገልጸዋል። ስለዚህም አሉ የኢራን ሚሳኤል ስጋት አለ። ኢራናውያን አሁንም የተረፏቸው ሚሳኤሎች አሉ። የአሜሪካ ጦር እዛ በሚቆይበት ጊዜ አሉ በቀላሉ ለኢራን የሚሳኤል ጥቃት ተጋላጭ ሊሆን ይችላል። እንደሚችልም አምናለሁ፣ አደገኛም ነው አሉ። ስለዚህ የኢራን መከላከያ መስመር አሁን ከራሷ መሬት ይጀምራል። ቅድም ካልነው ጋር ማገናኘት ትችላላችሁ። ከውጭ ሳይሆን ከራሷ ስለሚጀምር ነው አንዱ የድርድሩ ማስገደጃ ወይም ወደ ድርድሩ እንሂድ። ሁለተኛው ምን አሉ? በቁጥጥርና በክትትል ላይ የተመሰረተ አቋም ነው ያንጸባረቁት። ምን ማለት ነው? ትራምፕ በአሁኑ ወቅት አሉ ወታደራዊ ኃይል መጠቀም አያስፈልግም ያሉበት ምክንያት ቁስ ባለበት አሉ ቦታ ደህንነቱ የተጠበቀ መሆን የግድ ነው። ቁሱ የተቀበረ መሆኑንና አሜሪካ በ3 የኒኩለር ጣቢያዎች ላይ በካሜራዎች እያንዳንዷን አንግል 24 ሰዓት እንደምትከታተል ገልጸው
ማንም ሰው ወደዛ ከተጠጋ በትክክል እናያለን አሉ። ይበልጥ እንዲፈራርስም አድርገን እንመተዋለን አሉ። ግን ሄደን ከዛ ውስጥ አናወጣው አድሚት አረጉ ማለት ነው። አንደኛ በጥልቀት የተቀበረ ነው። ሁለተኛ ወታደሮቹ ከአንድ ሳምንትና 2 ሳምንት ተቀምጠው ለሚሰሩት ስራ ዋስትና ማቅረብ አልቻሉም። ስለዚህ ትራምፕ ይህን ጠቅለል ሲያደርጉ ከተቻለ አሉ ስለኔ ብዙ ይባላል፣ ብዙ ይነገራል፣ ለኢራኑ መንፈሳዊ አባት ብዙ ሊሏቸው ይችላሉ። እኔ ግን ባገኛቸው ደስተኛ ነኝ። ይሄ የሚያሳየው ምንድን ነው? ዶናልድ ትራምፕ ኤክሲት ስትራቴጂ ፈልገዋል። ከዚህ ጉዳይ ላይ ብን ብሎ መሄድ ፈልገዋል። ግን ሁሌ እንዳልኳቸው ነው፣ የወንድ ብር ያስፈልጋል። ይሄ ፌስ ሴቪንግ ዲፕሎማሲ በዓለም ፊት ታላቁ አሜሪካ ጦርነቱን አሸንፋ ተፈራርማ ወደ ቤቷ ተመለሰች የሚል ዶናልድ ትራምፕ ይፈልጋል እንጂ የአሜሪካ ሚዲያ ድሮም ድሮ ነው የነሱ መጫወቻና መቀለጃ መሆን አይፈልጉም። ግን ስትራቴጂክ የሆነ ፌለር እንደገጠማቸው ግን አድሚት አድርገዋል። የኢራንንም አቅም ተገንዝበዋል። እንደ ቬኔዙዌላ ዘለን ገብተን አይደለም። በቴክኖ ፋሺስት በሚባለው እንግዲህ በነ ፓለንቲር ኤአይ ሞዴል ስንቱ ሰው ተገሎ አልቋል። ይሄ በዓለም አቀፍ ሕግ ወንጀል እንደሆነ ቢታወቅም ማን ይዳኛል? ዛሬ የምታዩት ነው። ቶኒ ብሌር የሚባል በጣም በቃ የሐላል ውሸታም አባቶቼ አያቶቼ እያለ አሜሪካ የሁለቱ ኮንግረሶች ስብሰባ ላይ ቁጭ ብሎ ቡሽን ደግፎ ኢራቅ ውስጥ የገባ ነው። ያ ሁሉ ሰው አልቋል። በተለይ ፋሉጃ በጣም የሚያምነው ፋሉጃ ኢራቅ ውስጥ ያለች መንደር፣ እዛ ላይ ዲፕሌትድ ዩራኒየም ተጠቅመው ከፋሉጃ ጋር ያሉትን ልጆች ማንም አያገባም፣ ወንዱንም ሴቱንም። ምክንያቱም ከነሱ የምትወልዷቸው ልጆች ምን እንደሚሆኑ ማንም አያውቅም። የፈጣሪን የዲኤንኤ መሰላል የአርኤንኤዎችን ልክ ጂን ኮድ ዲኮድ እንደሚያደርጉት ማለት ነው፣ የሚያዛባ ነው። ግን ቶኒ ብሌር ደበኛ ደላላ ሆኖ ጭራሽ ጋዛ ላይ የሰላም ዋናው ጀነራል ተደርጎ ተሾሟል። ዓለም እንዲህ ነች። ኃይል ካለ ማንም አይጠይቅም፣ ኃይል ከሌለ ማንም ያሳዳል። ይሄ አሁን በነገራችን ላይ በተለይ በዶናልድ ትራምፕ በቤንጃሚን ኔታንያሁ አሁን እየተካሄደው የዓለም ስርዓት ሪል የሆነ በቃ ሪያሊዝም ማለት ነው። ጨካኙ ማለት ነው። ገዳዩ ከሌለ ትደቆሳለ የሚባለውን ትምህርት ሳይሆን አንድ ዜና በቂ ነው አጠቃላይ ሁኔታውን ለማየት ማለት። ስለዚህ በዚህ መልኩ ነው ዶናልድ ትራምፕ ይህን ጉዳይ አጠቃላይ ያደረጉ። ስለዚህ የትራምፕ መግለጫ በፓኪስታን በኩል እየተመቻቸ ባለው ማዕቀፍ አማካኝነት በዲፕሎማሲያዊ መንገድ የሆርሙዝን መንገድ ለማስከፈትና ቀጠናዊ መረጋጋት ለመፍጠር ዳግም በአንጻራዊነትም የአረቦቹን መከታ ሆነው ያለውን የፔትሮ ዶላር ስርዓት በማስቀጠል በሰላም ፋይሉን ዘግተው ወደ ሌላ ስራ አሜሪካ ውስጥ ስለሚጠብቃቸው መመለስ ነው። ግን ምን ያደርጋል? ቤንጃሚን ኔታንያሁ ይህን መስሚያ የላቸው። ፔንታጎን ምን አለ? ከቤንጃሚን ኔታንያሁ ሰላዮች ተጠንቀቁ። ሆቴል ውስጥ እንኳን አይታችሁ ስትገቡ ተጠንቀቁ። የቤንጃሚን ኔታንያሁ ሳይሆን የእስራኤል ወታደራዊ የስለላ ዶክትሪንስ በማንኛውም ዋጋ እኛን የሚመለከት መረጃ መንትፈን መውሰድ አለብን። በሀገሮች ሉዓላዊነት ውስጥም ገብተው ማለት ነው። የሚገርመው ግን አሜሪካን በምታል ሀገር ነው እኔ ቤንጃሚን ኔታንያሁ የሚሰሩት። ስለዚህ የዚህን ፖለቲካል ቁማር፣ የጂኦፖለቲክስ ቁማር፣ የስለላ ቁማር እንዴት ይጠናቀቃል አብረን ነው የምናየው። ግን ዶናልድ ትራምፕ ተጨንቀዋል። የኢራንንም አቅም ተቀብለዋል። ግን በአሜሪካ ትከሻ ላይ ሆኖ ፍጹም ድልን የሚፈልጉት ኔታንያሁ ግን ብዙ መንገድ እያሰሱ ነው። እንዴት እያደረጉ ኢራንን እየከበቡ ያሉትን መረጃዎች ደግሞ ወደ በኋላ እናሳያቸዋለን። ፈንታሌዎች ነበርን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ቻው።